ጤና ይስጥልን። ዛሬ የኩላሊት ጠጠር እንዳይከሰት ምን አይነት የአኗኗር ዘይቤ መከተል እንዳለብን እናያለን። የመጀመሪያው በቂ ውሃ መጠጣት ነው። በቂ ፈሳሽ መውሰድ ከምንም በላይ የኩላሊት ጠጠርን ለመከላከል አስፈላጊ ነገር ነው። በቀን ከ2 እስከ 3 ሊትር ውሃ መጠጣት የኩላሊት ጠጠርን ለመከላከል ይጠቅማል። ሁለተኛው በምግብ ውስጥ የጨው መጠንን መቀነስ ያስፈልጋል። ጨው በኩላሊት ጠጠር የመያዝ እድልን ስለሚጨምር በተቻለ መጠን የታሸጉ ምግቦችን አለመጠቀምና በምግብ ውስጥ የጨው መጠንን መገደብ ያስፈልጋል። ሶስተኛው ፍራፍሬና አትክልት መመገብ ይመከራል። አራተኛው ጣፋጭ ነገሮችን ከመብላት መቆጠብ ያስፈልጋል። ጣፋጭ ነገሮች በኩላሊት ጠጠር የመያዝ እድልን ይጨምራሉ። አምስተኛው የአካል ብቃት እንቅስቃሴ ማድረግ ነው። ከመጠን ያለፈ ውፍረት ለኩላሊት ጠጠር ስለሚያጋልጥ የአካል ብቃት እንቅስቃሴ ማድረግ በኩላሊት ጠጠር የመያዝ እድልን ይቀንሳል።